ማናችሁ ከየት መጣችሁ? ሲራሳችሁን አስተዋውቁ። ይዘን ከወንድማችን ከተመስገን ቤት ለእህታቸው ፈልገን ነው የመጣነው። የሻንወርቅ እሷን ፈልገን ወደ እናንተ መጣነው። መምህርት ነች፣ እሱ ኢንጂነር እና ለዚህ እስቲ የመጣችሁበትን ምክንያትና ራሳችሁን ብታስተዋውቁ ጥሩ ነው። እሺ ከተፈቀደልኝ ፈቀደልኛል። አመሰግናለሁ። የመጣንበት ዋናው ምክንያት የልጃችን ኢንጂነር ተመስገን ባለሙ ከትምህርት ሳሙኤል ጋር ጋብቻ ጥያቄ እንዲፈቀድልኝ እንኳን ደህና መጣችሁ። ባህልን ጠብቃችሁ ስለመጣችሁ ደስ ብሎናል። ያው ጥያቄ ይኖረናል። ልጁ ምንድን ነው መንፈሳዊ ሕይወቱ ልጃችንን ሲጠይቅ የእሱ ባክግራውንድ ማንነቱ፣ መተዳደሪያው፣ ትምህርቱ፣ መንፈሳዊ ሕይወቱ ምን ይመስላል? አመሰግናለሁ። መንፈሳዊ ሕይወቱ በጣም ጠንካራና እግዚአብሔርን የሚወድ እግዚአብሔርን የሚያከብር እግዚአብሔርን የሚጠራ ደግሞ እግዚአብሔር በሰጠው ጊዜ እግዚአብሔርን የሚያገለግል በጣም ጎበዝ ልጅ ነው። በቤተክርስቲያን ውስጥ ነው ያደገው። ምስክሮች ነን እኛ። በቤተክርስቲያን እግዚአብሔርን ቃል እናቱን ደቀምት እንደሆነ ያስተማርኩት ጊዜ ቅዱስ መሠረተ ክርስቶስ ቤተክርስቲያን አባልና ወጣቶች አገልጋይ ነው። ስለዚህ ብዙ ሰራተኞች ስለሰው ደግሞ ያው እንደ በቅርበት የማውቀው ነው። እንደ ቤተክርስቲያን መሪ አገልጋይ ለረጅም ጊዜ የማውቀው ወንድም ነው። በጣም የተወደደ መልካም ባህሪ ያለው እግዚአብሔርን የሚወድና የሚፈራ ወንድም ነው። በስራው ኢንጂነር ነው፣ ሲቪል ኢንጂነሪንግ ነው የጨረሰው። በጣም የተወደደ ባህሪ ያለው። እንዲህ አይነት ቦታ ሲመጣ እንዲህ አይነት ነገር መናገር የተለመደ ነው። እኔ ግን እንደ ቤተክርስቲያን መሪ እውነቱን ነው የምናገረው። በጣም ትሁት፣ በጣም የተወደደ ለቤተ ክርስቲያናችን በጣም የሚጫወት በጣም የተወደደ ወንድም ነው። አገልጋይ ነው። ቤተ ክርስቲያናችን እንደተነገረው በመሠረተ ክርስቶስ ቤተ ክርስቲያን በጉድ ሾላ አጥቢያ የሚያገለግል ወንድም ነው። በጣም የተወደደ ወንድም ነው። አሁን ቃላችሁ ለማፈሰያ ወጥተን እሱን ተናግራችኋል። ተመርምሯል ወይ ወረቀቱን ይዛችኋል? እንደ ቤተ ክርስቲያን ጥያቄው ለእኛ ለመሪዎች ጉባኤ ከቀረበ ጊዜ ጀምሮ መደረግ ያለባቸው ሂደቶች በሙሉ መጋቢ ይዘንላቸው ይመረመራሉ። ተመርምረው ይማሩ ያልኩ ሁሉንም ነገር አጠናቅቀናል። ስለዚህ ተመርምሯል ነው አለ። ሁሉም ነገር ተሟልቶ ነበር። ማቅረብ ትችላላችሁ። ማቅረብ ትችላላችሁ። አቅርቡ። በዛው በተጨማሪ ያው እንግዲህ ባህል አለ ታውቃላችሁ። የሽምግልና ባህል የተከበረ ነውና አርፍዳችሁ ይቅርታ አልጠየቃችሁ። እናንተ ጋር ሽማግሌ ቢላክ እንዲህ ነው ወይ የምታስተናግዱት?
በጣም ትክክል ነው። ያው እንደምታውቁ እንዲህ ዓይነት ቦታ ሲመጣ ትንሽ ነርቨስ ይሆናል። ይቅርታ እንጠይቃለን። አንድ የተረሳ ጥያቄ አለ። ልጃችንን ሰጣችሁ በምንድን ነው የሚያስተዳድራት? አቅሙ ሁኔታውን መለስ ይችላል። ልጃችን የተማረ ነው፣ ኢንጂነር ነው። በሲቪል ኢንጂነሪንግ ተመርቆ አሁን በጥሩ ስራ ላይ ይገኛል። እሱንም አያሳስባችሁ። እንደ ቤተክርስቲያን አንዱ የምናየው የተመሪዎች የመጣሁት እንደ ቤተክርስቲያን አንዱ የምናየው እሱ ነው። ኢኮኖሚካሊም ሳይኮሎጂካሊም በተለያዩ መልኩ ዝግጁ መሆናቸውን ካየን በኋላ እንጠቀምላቸው ናቸው። አበባውን አምጣው አስቀምጠውና ጥቂት በእጅ ላይ ትሆኑና ከተፈቀደም ካልተፈቀደም ይቅርታም ጠይቀዋል። ምላሹን የሰጡንን ምላሽ ወረቀቱን የጠየቀው እሱም ማምጣት አለበት። ካልሆነም ሶፍት ኮፒውን እኮ በስልክ ከቢሮም ቢሆን ይቻላል። እሱ ዋና ስለሆነ ማለት ነው። ከዛ ውጭ ያለቀ ነገር ነው። እንግዲህ ተቀብለናል ማለት ነው። ነው የገዛን የቤተክርስቲያን ልጅ መሆኑን ነው። ነገሩ በቤተክርስቲያን ስላለፈ አዛም ተቀባይነት ማግኘት ነው። ዋናው እሱ ነው። እሱን አንተ በነገራችሁ አንደበቅ ይሁ በቃ እሱ ነው ጥሩ ግቡ በያቸው። አንተ እዛ ነው እሱ ነው የሚናገረው። ከጨረስን በኋላ ይላሉ እንዴት አንዴ ቦታ በዛ ሲነካወቅ የሚለውን ነገር እስኪ እንደዛ የአገልጋዮች ስለሆኑ መገናኘት አይቀርም። ኖር ብለን ጥያቄያችሁን መክረንበታል። የሰጣችሁን ምላሽ ያልተናል። ትልቁ ልባችንን ያሳረፈው ነገር የቤተ ክርስቲያን ልጅ እግዚአብሔርን የሚፈራ እግዚአብሔርን የሚያውቅ ነው የሚለው ምስክርነት በተለይ ከቤተ ክርስቲያን መጋቢዎችና መሰረታዊ ክርስትና ትምህርት ካስተማረ ወንድም ከእናንተ የሰማነው ልባችንን አሳርፏል። ደግሞ የእግዚአብሔርን መንፈስ ይመሰክርልናል እና ጥያቄያችሁን ተቀብለናል። ቀጣይ ባሉ ሂደቶች ያው እየተመካከርን የምናያቸው ነገሮች ይኖራሉ እንደ ቤተሰብ እና አብራችሁ ቅርብ ሆናችሁ ነገሮችን በዚህ ዘመን ትልቁ የትዳር ፈተና አለመግባባት ስለሆነ በዛ ዙሪያ ቅርብ ሆናችሁ ሽምግልና ላይ ብቻ አይደለም፣ የሁላችንም አስፈላጊነት ይጠይቃል። ትዳር ሲሪየስ ነውና እሱ ላይ ኃላፊነት እንድትወስዱ በጌታ ፍቅር ማሳስባለሁ እና ተቀበለናል ጥያቄያችሁ። አረፍ በሉ። አሁን እናንተ በእኛ ቦታ ትቀመጣላችሁ።
እናስተናግዳቸዋለን። እነሱ ተነስቶ ከመቀመጥ ቢቀመጥ አይሻልም? እርሱ ተነስቶ ከምንቀመጥ እዚህ መቀመጣችን ለኛ ይሻለናል። ስለዚህ ባህሉ ነው። ከባህሉ የበለጠ እውቅና አሉትና እርሶ ከሚነሱት እኛ እዚህ ብንቀመጥ ይሻላል። እስቲ አስተዋውቁን። እሺ ያው እንደሰማን ከቤተ ክርስቲያን እንደመጣችሁ ገጻችሁም አንደበታችሁም ያስታውቃል። ደስ ብሎናል ከእናንተ ጋር በመቀላቀላችን። በፍቅር የምንለው ራሳችሁን እንድታስተዋውቁ ቤተሰብ ስለሆነ አብረን ስለምንቀጥል ለቤተሰብ ራሳችሁን እንድታስተዋውቁ ለማለት ነው። እኔ የሾላ መሰረተ ክርስቶስ አባይና የቀድሞ ማጥማይ ነበር። ከኔ ጋር አብረን ብዙ ቆይተናል እና ተገኔ ይትና እባላለሁ። ገረሙ ምን ይባላለሁ። የኢንጂነር ተመስገን ገረሙ አባት ነኝ። ነው እንዴ? እኔ ከሐዋሳ መጥቻለሁ። ተስፋዬ ሙኔ ይባላለሁ። ከኢንጂነሩ አባት ታናሽ ነኝ እና የሐዋሳ ሪፈራል ቃለ ሕይወት ቤተክርስቲያን አባል ነኝ። ለዚህ ለሽምግልና ከእናንተ ጋር ለመገናኘት ዛሬ በመታደል ደስ ብሎኛል። ወንድም ጌታቸው መስል ይባላል። የእግዚአብሔር መንግስት የወንጌል አገልጋይ። እኔ ተከተል ማቴዎስ ነው የምባለው። አሁን በቤተ ክርስቲያኒት ውስጥ መሪ ሆኜ ነው የማገለግለው። ፕሮግራም ይባላል። የተመስገን ታናሽ ልጅ ነው እንዴ? ዛማሪ ሰለሞን ይባላል። የወንድሜ ተመስገን የታላቋ ባል ነኝ። ቤተሰብ ማለት ነው። እዚህ ያለውን እንግዲህ እሷ እንግዲህ እናታችን አግዬ ትባላለች። የመጋቢት ትዝታው የትቅደም እህታችንና አንድም አለች ውስጥ እኛ እንግዲህ ደግሞ እንደሚታወቀው ቤተሰቦች ነን። ያው የእግዚአብሔር መንግስት አገልጋዮች ነን። እሱ አገልጋይ እስክንድር ይባላል፣ ወንድማችን ነው። አገልጋይ ወንደሰን ይባላል። አገልጋይ ታምራት ይባላል፣ ዘማሪ ነው። እሳቸው ደግሞ የእሷ ፓስተር ናቸው፣ ያሳደጓት ፓስተር ናቸው። ወንድማችንም አገልጋይ ነው። ይህን ይመስላል። አሁን ተቀላቅለናል። እንኳን ደህና መጣችሁ። ደስ ብሎናል። እንደሚመቻችሁ ተቀላቀሉ።
በደንብ አንሱ ሁሉ ናታም በጋሽስ እሺ እንጸልይ እንግዲህ ጊዜ እንዘምት። ቅዱስና እውነተኛው አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በአንድ ልጅ ስም እጅግ አድርገን እናመሰግናለን። ምሕረትህ ጸጋ ስለረዳን ይህንን ቀን በእድሜያችን ላይ ስለጨመርክልን ቅዳሜ ባሳለፍነው በአንተ ክብር ውስጥ ባሳለፍነው ከዛ በኋላ ደግሞ በዚህ ደስታ እግዚአብሔር ሆይ አብረን እንጀራ እንድንቆርስ ስለረዳህን ይህንን ትልቅ ወግና ማዕረግ እንድናይ ስለረዳህን እናመሰግናለን። አባቶ ይህ ማዕድ በስሜ የተባረከ ይሁን። በኢየሱስ ስም አጋፔ ይሁንልን። የፍቅር ማዕድ ይሁንልን። ደግሞ የታሰበው ነገር ሁሉ መልካም ሆኖ ህይወታቸው ተባርኮ ጌታዬ በዚህ ቀን የጀመርነው በስምህ የጀመርነው የህይወት ስርዓት በተሳካ መንገድ ባንተ ጥበቃና ባንተ ምህረት የሚዘልቁበት እንዲሆን እንጸልያለን። ሁሉ ለክብር ይሁን። በጌታ በኢየሱስ ስም ማዕዱን ባረክን። አሜን። በሉያዝ ዘማን ነው እንዴ? እሱን አንተም በል እነሱ ያስተምሩ አንተ በጋሽ አሁን እንትን በል Mm-hmm.
ስለመጣው ሙክት እናመሰግናለን። በደንብ ተመገቡ። የጴንጤ ጠላ አለ። ፈለጋችሁ ተቀጣ